ዋንጫውን ተረከበ። ማንቸስተር ሲቲ በ7 ነጥብ ልዩነት ሻምፒዮን ሆኗል። ምን ይባላል? አርሰናል ዋንጫውን ባነሳበት እለት በአዲስ አበባ ቦሌ ላይ የተፈጠረውን ነገር መነጋገሪያ ሆኗል። መንገዶች ዝግ እስከሆኑና አንዳንድ ሰዎች ላይ ጉዳት እስኪደርስ ድረስ ደስታቸውን መቆጣጠር ያቃታቸው ደጋፊዎች ቦሌን ምን አስመሰሏት ነበር? ዛሬ በዚህ ቪዲዮ ላይ ምን ተፈጠረ? ሰላም ጤና ይስጥልን የዚህ ቻናል ቤተሰቦች እንደምናችሁ እንደምንሰነበታችሁ። እግር ኳስ የስሜት ጨዋታ ነው። ሰዎችን ያገናኛል፣ ያስደስታል፣ ያዝናናል። ነገር ግን ይህ ስሜት ገደቡን ሲያልፍስ ምን ይፈጠራል? ባለፉት ቀናት እንግሊዝ ሀገር አርሰናል ዋንጫውን ሲረከብ እዚህ አዲስ አበባ ውስጥ ግን ሌላ ታሪክ እየተጻፈ ነበር። በተለይ በቦሌ መንገድ ላይ የተፈጠረው ነገር ማህበራዊ ሚዲያውን ከማነጋገር በላይ በቅርብ ጊዜያት ትልቅ ጥያቄ ምልክት ጥሎ አልፏል። ደስታቸው መቆጣጠር ያቃታቸው በሺዎች የሚቆጠሩ ደጋፊዎች ቦሌን ቀውጠውታል። መንገዶች ተዘግተዋል፣ ትራፊክ ቆሟል። ነገር ግን ነገሩ በዚህ ብቻ አላበቃም። ከከፍተኛ ስሜት የተነሳ በርካታ ሰዎች ላይ ቀላልና ከባድ የአካል ጉዳት እንደደረሰ ከአንዳንድ መረጃዎች እየወጡ ይገኛሉ። ለመሆኑ በዚህ ዕለት በቦሌ ምን ተፈጠረ? ለምንድነው ስሜታቸው መቆጣጠር ያቃተን? ዛሬ በዚህ ጉዳይ ላይ በሰፊው እንወያያለን። እስከ መጨረሻው አብራችሁን ትቆዩ ጋብዙ። የአርሰናል ደጋፊዎች ዋንጫውን መነሳት ተከትሎ ወደ ቦሌ ጎዳናዎች የፈሰሱት በከፍተኛ ደስታና ስሜት ነበር። ማሊያቸውን የለበሱ ባንዲራ የያዙና በጮት አካባቢውን ያደመቁ ወጣቶች መንገዱን ሙሉ በሙሉ ዘግተው ውለዋል ተብሏል። ለሰዓታት ያህል መኪና መንቀሳቀስ አልቻለም ነበር ተብሏል። እርግጥ ነው የሚደግፉት ክለብ ከዓመታት በኋላ ዋንጫ ሲያስነሳ ደስታቸውን መግለጻቸው ተፈጥሯዊ ነው። ነገር ግን ይህ ስበብ ወደ ከፍተኛ መገፋፋትና ሁከት ሲቀየር ነገሩ መልክ ማጣት ጀመረ። እዚያ በቦሌ አካባቢ የነበሩ የዓይን አማኞች እንደሚናገሩት በሰዎች ብዛትና ጥግግት የተነሳ የአየር እጥረት ያጋጠማቸው ተገፍትረው የወደቁና በተፈጠረው ግርግር ስሜታቸውን መቆጣጠር አቅቷቸው ጉዳት የደረሰባቸው ወጣቶች በርካታ ናቸው ተብሏል። ቆይ ግን ይህ ሁሉ መጉዳትና የከተማ እንቅስቃሴ ማስተጓጎል ለምን ያስፈልገው ወደሚለው ነገር እናልፋለን። እንግዲህ እስቲ ራሳችን ስንጠይቀው ወይም ደግሞ ቆም ብለን ስናስብ እግር ኳስን መውደድና መደገፍ ኃጢአት አይደለም። ነገር ግን ለአውሮፓ ክለብ ያለንን ፍቅር የገዛ ወገኖቻችን ወንድሞቻችንና እህቶቻችን እስከ መጉዳት ማድረስ አለበት? በስሜት ተገፋፍተን በምናደርገው ሩጫ ነገ ተመልሶ የማይተካ አካል ላይ ጉዳት ሲደርስ ማን ነው የሚጠየቀው? እኛ የምንደግፋቸው እነዚያ የአውሮፓ ክለቦች ጨዋታቸውን ጨርሰው ዋንጫቸውን አንስተው በሚሊዮን የሚቆጠሩ ዶላር ተከፍሏቸው ወደ ቤታቸው በሰላም ይገባሉ። እኛ ግን እዚህ በእነሱ ደስታ ምክንያት መንገድ ተዘግቶ ተጋፍተን ተጎድተን ሆስፒታል የተኛ ሰው አለ እየተባለ ነው። ወይም ደግሞ ሌላ ቁስል ውስጥ መግባት ስነ ልቦናችን በባዕድ ስሜት እየተበከለ ለምን ይሄ አስፈለገ? በእውነት ስፖርታዊ ጨዋነት ማለት ማሸነፍን ማክበር ብቻ አይደለም፣ ደስታን በሰለጠነ መንገድ መግለጽም ጭምር ነው። የሌላውን ሰው የመንቀሳቀስ መብት ሳይጋፋ በሰላማዊ መንገድ ራስንም ሆነ ሰውን ሳይጎዱ መደሰት እየተቻለ እንዲህ አይነቱ እብደት ውስጥ መግባት ከስልጣኔ መራቅ ነው የሚያሳየው ማለት ነው። በተለይ ወጣቱ ስሜታቸው መገዛት መቻል አለባቸው። በእውነት ደስታችሁ ሌላውን ሰው የሚያስለቅስ ወይም እናንተን ለአደጋ የሚያገልጥ መሆን የለበትም። እርግጥ ነው ከ22 ዓመት በኋላ ዋንጫው ሲገኝ በጣም ደስ የሚልና ሁላችንም ደስ ብሎናል። ግን ደግሞ በብዙ ዘንድ ከአንዳንድ መረጃዎች የሰማነው እንግዲህ እስከ ማልቀስ ደረጃ ሁሉን ነገር እስከ መርሳት ደረጃ ይደርሳሉና ይሄ ደግሞ ለምን ይሆናል ነው ማለት እያንዳንዳችን ደስታ ልክ ሊሆን አሁን በሀገራችን በአፍሪካ በኢትዮጵያ የአፍሪካ ሀገራት በሆኑ የኢትዮጵያ ሀገራት በሆኑ ስንት የሚወራላቸው ስንት ድንቅ የሚሰሩ ሰዎች አሉና ያነ የውጭ ሰው አሸነፈ ተብሎ እስከዚህ ድረስ እንባ እስከማንባት ድረስ እኔ በእውነት በጣም ነው እንትን የሚለውና ይህ ሁሉ እንግዲህ መንገድ ተዘጋግቷል። ቦሌ ጭራሽ አይታይም ነበር። አሁን በጣም የአርሰናል አሸነፈ ዋንጫ ተረከበ ሲባል በቃ ምን ለኢትዮጵያ ወለ አፍሪካ የሆነ ነገር ያደረገ ነው የሚመስለውና በእርግጥ ደስ ይላል። እንኳን ደስ አላቸው፣ ለደጋፊዎችም እንኳን ደስ አላችሁ ነው ብለን የምናስተላልፈው። ግን ደግሞ ይሄን ያክል የሀገራችን ብዙ አትሌቶች ብዙ ሲያሸንፉ እንኳን እንደዚህ አልተለቀሰላቸውም እና ለሀገራችን የሚያስጎበኙ ሀገራችን ድንቅ ታሪክ ድንቅ ባህል ያላት ሀገር መጥቶ ሲጎበኝና ሀገራችን ለማስጠራት እንደዚህ ያለቀስን ብንጥር በጣም አሪፍ ነው የምለው። ማለት እንግዲህ እኔ በጣም እዚህ ጋር የተረዳሁት ነገር አንዳንድ ሰዎች እንግዲህ በስሜት ራሳቸውን ይጎዳሉ፣ ሌሎችም የተጎዳሉ ሲባል ስለሰማው ነውና ይህ እንግዲህ ስሜት ከየት የመጣ ነው ስለ እንግዲህ በጣም ከነሱ በላይ የሆነ ነውና በጣም
እዚህ ክስተት በእውነተኛ ልንማርበት ይገባል ነው ምለው። ለሀገራችን ለወገናችን አርሰናል አሁን እንኳን በፊት በቃ እኔ አሁን አልተቃወምኩም መደጋፉን ምን ግን በስሜት በቃ ለሀገራችን ለምን እንደዚህ አልሆንም ነው ለሀገራችን ለምን በዚህ መልኩ አንድ ደጋፊ አሁን አርሰናል አሸነፈ ተብሎ በቃ የሌለን የሆነውና በርግጥ እንኳን ደስ አላችሁ ከ22 አመታት በኋላ ነው ሲጠበቅ የነበረው እንግዲህ በስተመጨ አንድ ሰው ይደረግ አይደረግም እያለ ተስፋ በመጨረሻ ሲደረግ በጣም ደስ የሚል ነው። ግን ደግሞ እዚህ በጣም እኔ እንጃ ያልጠበቅኩት ነገር ነው የሆነውና በጣም ደስ ይላል። ግን እንግዲህ ውድና የተከበራችሁ የንማማር ዩቲዩብ ታዳሚዎች ወይም ቤተሰቦች ከዚህ ክስተት ሁላችንም ልንማርበት ይገባል። እግር ኳስ ሊያዝናነን እንጂ ሊያሳዝነንና ሊያቆስለን አይገባም በፍጹም ማንም ቢሆን። እንግዲህ እናንተስ በዚህ የአርሰናል ደጋፊዎች አከባበር ላይ ምን ታዘባችሁ? በቦሌ አካባቢስ የነበራችሁ ሰዎች ያያችሁት በኮሜንት ስራ አካፍሉኝ። ደስታም በሰለጠነ መንገድ ለመግለጽስ ምን መደረግ አለበት ትላላችሁ? አስተያየታችሁን ከታች ጻፉልኝ። ቪዲዮን ካስተማራችሁና ከወደዳችሁ ደግሞ ላይክ ማድረጋችሁ እንዳትረሱ። ለሌሎችም እንዲደርስ ሼር አድርጉት። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቻናላችን ቤተሰብ እንድትሆኑ እንጋብዛለን። ይህ ቻናል አዳዲስ ወሬዎች፣ አዳዲስ ነገሮች ሁሌም ወደ እናንተ የምናቀርብለት ቻናል ነው። በጣም አስተማሪና አዳዲስ ነገሮችን የምታገኙበት ቻናል ስለሆነ ሁላችሁም ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እንጋብዛለን። አዳዲስ ቪዲዮዎች የሚመጣላችሁ የምትፈልጉ ከሆነ የደወል ምልክቷን በማጥቆር ቤተሰብ ሁኑ። ሁሌም እንደምለው ሀገራችን ሰላም ያደርገው። የአርሰናል ደጋፊዎች በድጋሚ እንኳን ደስ አላችሁ፣ እንኳን ደስ አለን። ስሜታችን ምን ቆጣጠር ያድርገው ይላሉ። በሌላ ቪዲዮ እስከምንገናኝ ቻው።